ሚስቱ ወደ ቤት ስትመለስ ጽሑፉን ካነበበች በኋላ ያላትን ምላሽ ለማየት ከመጓጓቱም የተነሳ ከመጋረጃ ጀርባ ተደብቆ ሁኔታውን ለመከታተል ወሰነ። በመጨረሻ ሚስቱ ወደ ቤት ተመለሰች። መኝታ ክፍሉን ከፍታ ወደ ውስጥ እንደገባችም ጥግ ላይ የተቀመጠው ጠረጴዛ ላይ አይኗ አረፈ። ወረቀቱን ስላስተዋለችም ወንበር ስባ ከተቀመጠች በኋላ ወረቀቱን አንስታ ነበበችው። ከትንሽ ጸጥታ በኋላ እስክሪብቶውን አንስታ ደብዳቤው ላይ አንድ ነገር ጻፈች። ከዛም እያንጎራጎረች ልብሷን መቀየር ጀመረች። ባሏ በጻፈላት ጽሑፍ እንኳን ልቧ ሊሰበር ጭራሽ እየቦረቀች በደስታ ደነሰች። ይህንን የተመለከተው ባሏም በተመለከተው ነገር በጣም ደነገጠ። ስሜቱም ተጎዳ። ሁኔታው ጭራሽ ከመጀመሪያው ብሶ ቁጭ አለ። ሚስትየው ስልኳን አንስታ ስልክ ደወለች። ከአንድ ሰው ጋር ማውራት ጀመረች። ሃይ የኔ ፍቅር አለች። አሁን ሐሳቤን ለውጫለሁ። ከትንሽ ሰዓት በኋላ እመጣለሁ። ያቂላቂ ሊሆነው ባለ ሄዷል። ይህንን ቀን በጉጉት ነበር መጠብቀው። ታውቃለህ ማሪ፣ እሱን ማግባቴ ትልቅ ስህተት ነበር። አንተ መጀመሪያ ቀድሜ ባቀ ኖሮ ምኞቴ ነበር። ለማንኛውም በቃ ማሪ፣ በኋላ እንገናኝ። እንዲህ ብላ ስልኩን ከዘጋችሁ በኋላ ከክፍሉ ወጣች። ባልየው ተደብቆ ከነበረበት መጋረጃ ጀርባ እያለቀሰ ወጣ። ጠረጴዛ ላይ የተቀመጠውንም ወረቀት አንስቶ አነበበው። የሚስቱ ምላሽ እንዲህ ይላል። አንተ ገገማ፣ እግርህን ከመጋረጃው ስራ አይቼዋለሁ። ዳቦ ልገዛ ወጥቻለሁ።